ቲማቲም አለ። አሁን ወደ ስራው ነው የምንሄደው። በመጀመሪያ ያው ሽንኩርቱን ነው የምናደርገው። ሽንኩርቱ መጥበሻ ላይ ካጋለን በኋላ እንጠብሰዋለን። ሽንኩርቱን በዚህ መልኩ ሽንኩርቱን እጠብሰዋለሁ። ሽንኩርቱን በዚህ መልኩ ከጠበስኩት በኋላ እንደምታዩት ዘይት አጨምርበታለሁ። ዘይቱን ጨምርና ጠብሰዋለሁ። ዘይቱን አረኩበት። ዘይት እንደ ፍላጎታችሁ ነው፣ ነገር ግን ይሄ በቂ ነው። ዘይቱ መጀመሪያ ከሽንኩርቱ ጋር ተደባልቆ በደንብ እንደዚህ ጥልስ ካለ በኋላ ነው በርበሬ የሚጨመረው። ያው ቡኒ ሲሆን ከጠበስ ነው በጣም ጣፋጭ ነው የሚሆነው። እንደምታዩት ውስጥ አደረኩት። ሽንኩርትና ዘይቱ አሁን በጣም ተጠብሶልኛል። አሁን በቀጣይ ደግሞ በርበሬ ነው የማደርገው። ይህ ጊዜ እንደምታውቁት ያው ኢትዮጵያ ላይ ሁል የቁርስ ምግብ ነው። ቁርስ ላይ ነው የሚቀርበው ከዳቦ ጋር ተወዳጅ ምግብ ነው። እሱ ነው ዛሬ ላሳያችሁ የፈለኩት። አሁን እንደምታዩት ተጠብሶልኛል ሽንኩርቱ። በርበሬ ያስገባለሁ። በርበሬ አሁን 2 ማንኪያ ከግማሽ ነው ያደረኩት። እናንተ እንደፈለጋችሁ በፍላጎቱ በቤቱ ይለያያል። ስለዚህ ፍላጎታችን በፍላጎታችን ነው ታረጉት። ከዛ አብሮ በርበሬ ይጨመራል። በርበሬና ሽንኩርት በደንብ ሲጥበት ይጣፍጣል። እኔ ለዛ ነው ማምነው። ጨጓራም በነገራችን ላይ እዚህ ጨጓራ የማቃጠል ባህሪ ያለው በርበሬ እንትን ካላለ ካልተቆላላ እንደምታዩት የጠበስኩት ነው በርበሬና ሽንኩርቱ። ከዛ ደግሞ ለማንኛውም ነገር ማጣፈጫ ነጭ ሽንኩርት እጠቀማለሁ። ነጭ ሽንኩርት ከማጣፈጥም አልፎ ለጤና በጣም ቆንጆ ነገር ነው ነጭ ሽንኩርት። አሁን ነጭ ሽንኩርት አደርግበታለሁ። ይሄ በነገራችን ላይ 2 ጊዜ ነው ነጭ ሽንኩርት ጀምሮ መጀመሪያ ታቁላለውና ይሄ ከበርበሬ ጋር ከሽንኩርት ጋር ላይ እንደዚህ ካለ በኋላ ታቁላለው። መጀመሪያ ላይ ማረጋለሁ። ወደ በኋላ መጨረሻም ደግሞ ቲማቲም ምናምን ገብቶ ካለቀ በኋላ ማረጋለሁ። የበለጠ ጣዕም ይሰጠዋል እንጂ ምንም አያደርገው። እንደምታዩት ቆንጆ እየሆነ ነው። ሽታውን ማፍሰሙት ደግሞ በጣም የተለየ ነው። በአጋጣሚ ድምፁን አላስገባውላችሁ። አሁን ደግሞ ቲማቲም አረግላችኋለሁ። ያው ቲማቲም እንደምታዩት ቆንጆ ነው። ቲማቲም አሁን ፉል ሲሰራ አንዱ ግብአት ነው።
ያለ ቲማቲም ፉልን ይሰራል ብዬ የማስብ ሰው የለም። በጣም ቆንጆ ነው። ቲማቲም ማድረግ አለባችሁ። ላይክ እንደዚህ ክትፍ አድርጋችሁ ጥሬ ያልሆነ ቲማቲም በጣም ያልመሰለ ታረጉና እንደዚህ ከበርበሬ ከሽንኩርት ጋር ቆንጆ አድርጋችሁ ቁሌቱ ማለት ነው ታቆላላችሁ። እንደምታዩት ጭጭት እያለ ነው። አሁን ይሄ ጥሬውን ነው እንድታቁት ነው ያሳየኋችሁ። ግን የተቀቀለ አለኝ የቀቀልኩት አለ ባቄላ ክክ የቀቀልኩት አለ። የቀቀልኩት ክክ ይዝ ያው ድስት ላይ እንግዲህ እንደምታዩት ያው አረፋም ምናምን ስለሚይዝ ነው እንደዚህ ዳርዳር የሆነ ድስት ወደ ላይ ከፍ እያለ የገነፈለ ስለሚመለስ ነው። ያው ይሄ የተቀቀለው ባቄላ ክክ ነው። እዚህ ጋር ደግሞ ጥብሱ ነው። እዚህ ጋር ባቄላ ክክ ነው። አሁን ወደ ቁሌታችን እንመለሳለን። ምንድነው የተቀቀለውን ክክ እንከትበታለን። ያው ተመልካቾች ምንድነው ማግራችሁ እንትን እንዳይል እዚች ጋር ካሜራው ተብሎብኝ ነው። ምንድነው ሁሉ በደረቅ ነው መሆን ያለበት። እዛ ጋር ክኩ እስከ ውሃ ነው ያሳያችሁ። ውሃ ከጠረፍ በኋላ ያሳያችሁ። ውሃውን ጥፍት አድርጋችሁ ክኩን ማድረግ ነው። እንደ ሰው ፍላጎት ይለያያል። ነገር ግን አንዳንድ ሰው ከነ ውሃው ይጨምራል። ግን የጣፋጭ ነው ብዬ አላምንም። ውሃውን አስወግዳችሁ ክኩን ደግሞ ለማሳየት ያክል ነው እንጂ እዚህ ጊዜ እንትኑን ጥፍት አደርገዋለሁ። ይሄ ተወፍራሙ የሚሆነውን ክክ ስለዚህ ዝቅቅ አድርጎ በማንኪያ አስገብቶ የበለጠ ሲጣፋ ደስ ይላል። ይሄ ኖርማል ፉል ነው የምሰራላችሁ። በሌላ ቪዲዮ ደግሞ ከእንቁላል ጋር ስፔሻል ፉል የሚባል አለ። እሱን ሰርቼ ያሳያችኋለሁ። ወደ ድሬዳዋ አካባቢ በጣም ነበር የምንመገበው። እኔም ነበርኩኝ ወደዛ አካባቢ በአጋጣሚ። ቆንጆ ነው ይሄ እንደምታዩት ቆንጆ ነው። እንደዚህ ደፍጠጥ አደርገዋለሁ። ፍጥጥ ሲል የማይወድ አለ። ኖርማሊ ምንም የማይመስለውም አለ። ግን እኔ ደፍጠጥ ሲል እወዳለሁ። እንትኑ ይሄ ክኩ በዚህ መልኩ ደባልቀዋለሁ። እንደምታዩት ነው። ለቁርስ እየደረሰ ነው። ቆንጆ ነው። አሁንም ነጭ ሽንኩርት ጨምራለሁ እኔ ምክንያቱም ሰው ላይ ፈልግ ይችላል። እኔ ግን እወዳለሁ። ይጣፍጣል። እንዲጣፍጥ ነው ጨምረው። እንደምታዩት ነው። በደንብ ድብልቅልቅ አድርገን እናስተካክለዋለን። ሶሪ ለድምፁ። ያው ኪችን መስኮት የሚያስገባው ድምፅ ነው። የኪችን መስኮት የአስፋልት ድምፅ አለው እና በዛ ነው ድምፅ የሚገባው። ይቅርታ ለድምፁ ጥራት። ጨው አረኩበት። ጨው እንደ ፍላጎታችሁ ነው። ጨው ሲበዛ ማንም አይወድም። የተስተካከለ ጨው ይደረጋል። እንደዚህ ቆንጆ ነው። መደባለቅ ነው። ላይክ እንደዚህ አሁን አልቋል። ለቁርስ ደርሷል። ፉል አሁን በዚህ መልኩ ፉል መብያ ብዙ ጊዜ በእኛ ሀገር ይሄ ነው። በኢትዮጵያ ማንም ሰው ያውቀዋል። ትንሿ መጥበሻ ለፉል ሲቀርብባት ደስ ትላለች። ቪዲዮ እንዳይረዝም ብዬ ቃሪያ ምናምን ሳላስገባበት ነው የሰራሁት። እናንተ ከላይ ቃሪያውን ከተፍ አድርጋችሁ ማድረግ ትችላላችሁ። ቅቤም ጣል ይተፈቅበታል። እሱንም አላረኩበትም። ያው በዚህ መልኩ ከዳቦ ጋር ይቀርባል። እናንተ አድርጋችሁ መጠቀም ትችላላችሁ። ይሄ በእኛ ሀገር በዚህ እንደዚህ ነው የሚበላው። ከዛ ቡናም ደግሞ አለ። ቡና አብሮ ይጠጣል።
ቪዲዮውን ከወደዳችሁት ያው ሼር፣ ሰብስክራይብ፣ ላይክ ማድረግ አትርሱ። መጥፎ ነገር ካያችሁ ወይ ደግሞ ማይመቻችሁ ወይም ስሪሊ የምትሉት ካለ ኮሜንት አድርጉኝ። ከዳቦ ጋር ነው እንደምታዩት እያልኩ እያሳየሁኝ ነው። በሌላ ቪዲዮ እስክንገናኝ ሰላም ሁኑ። ቡናዬም ያው የፈላች ነው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ። ባይ ባይ።